37ኛ ሳምንት የእንግሊዝ ፕሪምየር ሊግ ትናንት አርሰናል በርንሊን 1-0 ማሸነፉ ይታወሳል። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ለደጋፊዎቹ ያስተላለፉትን መልእክት ሰምተን እንመለስ። It's an absolutely joy to witness the transformation. አመሰግናለሁ። ይህን ለውጥ ማየት እጅግ ደስ ያሰኛል። እያንዳንዳችሁም ያደረጋችሁት አስተዋጽኦ ይህን ቦታ ለመዝናናትና የእግር ኳስ ጨዋታችንን ለመጫወት ከሚያስደስቱ ቦታዎች አንዱ እንዲሆን አድርጎታል። ይህ የዚህ የእግር ኳስ ክለብ ነፍስ ነው። እያንዳንዳችሁም ለዚህ አስተዋጽኦ አድርጋችኋል። ስለዚህ ወደዚህ ስቴዲየም በገባችሁ ቁጥር እነዚህን ደረጃዎች ለመጠበቅ እንደሚገባችሁ አስታውሱ። ምክንያቱም ይህ ለእኛ ተጫዋቾች ትልቅ ልዩነት ያመጣል። ሁላችሁንም ማመስገን ይፈልጋለሁ። በቅርቡ በሴልኸርስት ፓርክ እንዲሁም በቡዳፔስት እንደምንገናኝ ይፈልጋለሁ። ግን ከመሄድ በፊት ለእነዚህ አስደናቂ ተጫዋቾችና ሰራተኞች እንዲሁም ለስታፍ አባላት በዚሁ ላይ ብዙ ጥረት ላደረጉት እባካችሁ ታላቅ ጭብጨባ ስጧቸው። I want to see you soon in Selhurst Park and for sure in Budapest as well. But before I leave you, please, to the protagonists, to this amazing group of players and staff that they have put so much work into it, a big round of applause, please. የአሰልጣኝ ሚኬል አርቴታን አስተያየት እንዴት አያችሁት? እንግዲህ እሱ እንዳለን በሴልኸርስት ፓርክ እንገናኛለን። ከዛ ቀጥለን ደግሞ በሃንጋሪ ቡዳፔስት ቻምፒየንስ ሊግ ፋይናል እዛው ሃንጋሪ ላይ እንገናኛለን ብለዋል። ቻምፒየንስ ሊግን ማን ያሸንፋል? የአሰልጣኙን አስተያየት እንዴት አያችሁት? ሀሳብ በኮሜንት ሴክሽን ላይ አስቀምጡ። አመሰግናለሁ።